ለልጅ አይታኝ መክራኝ ያው እናቴ ብትኖርም እንደዚህ ያሉንም ነበርና ካፔንዳ ያመልጥ ውስጤን ገብቼ ደሞ ባታትስ ብዬ ፈርቼ አፈንኩት እንጂ የፍቅሬን ስቃይ አንቺ ልዩ ነሽ ከየትም በላይ አንቺ ልዩ ነሽ። ከዚህ በኋላ እንደ ታላቅ ወንድሟ ሆኜ ኃላፊነት አለብኝ እሷ ከዚህ በኋላ በቃ በየትኛውም ሰዓት ከጎኔ ስላለሽ ከልብ አመሰግናለሁ። ያው ስላንቺ አውርቼ አልጠግም እና አንቺ ሆነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። ሰላም እንዴት ናችሁ? የረሙካን ቸኮሌት ቤተሰቦች ዛሬ እንደምታዩት ታጅቤ ነው የመጣሁት። ነገ ደግሞ ማዘርስ ዴይ ነው። የረሙን እናት ሰርፕራይዝ እናደርጋት ነው አይደል? ያ ዛሬ እንግዲህ ሰርፕራይዝ ካላረኩት ሙቼ ይገኛለሁ ብላ ጥለት እንግዲህ ከናታን እጅ ላይ ያሰፋችሁ እና ዛሬ ፏ ብላለች። ዛሬ አመት ባለ ያስመስልሽ ወይዘው ፏ ብላ ምናምን የባለፈውን ምክር ሰምታ ነው መሰለኝ። ግድ ነው። አዎ ሰማለሁ። ያው በባለፈው ቪዲዮ እንዳያችሁት ከማዘር ጋር ብዙም ባይባል ትንሽ ጊዜ አሳልፈናልና አሁን ደግሞ ሰርፕራይዝ ሳረጋቸው ደስ የሚላቸው ይመስለኛል አይደል? ራስ አፈረችኝ ግን እኛ ወደ ጊዜ እንደዚህ ሳናረግ አስተቆርሽ ነው ቀደምችን አስበን ነበረ። በርግጥ ሰርፕራይዝ ለማድረግ የቃልንም ማዘር በግል ሰርፕራይዝ አድርገን የመጣረው የረሙን ማዘር ሰርፕራይዝ ለማድረግ አስበን ነበር። ግን ማያ ቀደመችን ደውላ ስትነግረን ቢገርመንም ነገሩ እስቲ ይሄንን ፕሮግራም እስቲ አብረን እንታደም ብለን መተናል። ምን አይነት ነገሩ ግን ይገርማል። በማርሽ ባንድ እንደዚህ ታጅበን ደስ ይላችኋል አይደል? በማርሽ ነገሩ ምናምን ሽምግልና መስለሽ ደግሞ ወንድ ነው የሚልከው። ከዛል ተለመደም ብዙ ጊዜ አይ ብዙ ህግ እየሰበረች ነው ማያና አያውን ዘመን ተሰበረችው ብዬ ልብስ ራሱ ግን እንደዚህ ኤክስፒሪየንስ አድርጋል። ለመጀመሪያ ጊዜ ማን እንደዚህ ያረጋው? በጣም ያምራል አለባበሷ። አጥቷ ለካኔ መሰለኝ ነው እንደው የወርቅዬን ምክር ሰምታ ነው የወርቅዬን ምክር ሰምታ ነው የረሙን ማዘር ደስ ይላችኋል ቤት ፈርጋለሁ። አዎ ይሄን ሳምንት ረሙ ለማዘር አካውንት ከፍታለሁ ሲል ስለነበረ ይሄን ሰርፕራይዝ ደግሞ በማዘር አካውንት ነው ምን ፖስተው ዩቲዩብ አካውንት በወርቅዬ ነው። ከባድ ነው። አይ ይሄን ሰሞን ረሜ እያለ ነበረ ኮሜንት ላይ ምናምን እየተባለ ስለነበረ ለወርቅዬ አንድ አካውንት ከፍታለሁ እያለ ነበር። እንግዲህ ስለዚህ በማዘርስ ዴይ ለወርቅዬ ማያ በጣም ግን ዳይቭ ነው የገባሽው እዚህ ጋር እንደዚህ ያታለሽ በእንደዚህ አይነት ነገር እኛ የደስታው ተካፋይ ነን። ግን በጣም ይሄ መፍጠን በዛው ዩቲዩብ ቻናል ከፍቶ እንደዚህ መግባት ዘው እሺ እንግዲህ እስቲ ጋይስ እኔ አክስቴ መጣች መሰለኝ ማል መሰለችኝ። አለባበሳን ከአንድ እስከ 10 ታርጓት ኮሜንት ላይ ጻፉ። አው ኮሜንት ላይ ሳውቁን ስላለባበሴ አስተያየት ስጡኝ። ለምሳሌ ደግሞ ይሄ የወርቄ አንደኛ ነው። ስለዚህ አለባበስ ቃል ምን ታያለሽ? እንዴት አመሰግናለሁ። ስለዚህ ይሄ አዲሱ የወርቄ አካውንት ስለሆነ ይሄ ቪዲዮ እንደተፖስተ 10000 ሰብስክራይበር ካልገባ ማሚ ማየት የለባትም። ስለዚህ ሁላችሁም ሰብስክራይብ ምትሯን እየነካችሁ ይሄን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አስተያየታችሁን ደግሞ ኮሜንት ላይ ጻፉ። ወርቄ እንግዲህ በአዲስ ቪዲዮ ከች ስላለሽ ወደፊት ማለት ነው። አዎ ስለዚህ ውስጥ ያለውን ነገር አብረን እናያለን። ሰላም ነው። እንዴት ነሽ? ጌታናቲ ባርጎ ለኛለ ከታለ ገበተች ገቤ ማስተበርስ ነው እኔ ዘጋዋለሁ እንዴ ነን ወይ ያዝች አራዳ ልጅ ነሽ ገብታ ከጀሎሶቿ ተለይታ ቆማለች። አንቺ እዚህ አንቺ ቆንጆ ተራባ ውጪ ያረሊሉት ነበር ዘጋችሁት ይምቶ አረፈ እነሱ ይዘደው አረ ሲጨብገብ እንዴ ጀምር ማሚዬ
ማሻአላ ያው ዛሬ ሳይሆን ነገ ነው። በእርግጥ ነገ እናቶች ቀን ነው እኮ። እሺ እንኳን ለእናቶች ቀን በሰላም አደረሰሽ። አመሰግናለሁ። እሱን ባስመለከተ ቆይ ሳልከፍት መጥቼ እስቲ ረሜችን ክፈታት። ረሜ አንተ ነህ የታዘዝከው። ምንድን ነው ኬኩ? ይኸው ማሚዬ ሃፒ ማዘርስ ዴይ። ሰርበና ለጅነት ትግበል ወርቅዬ እንኳን ለእናቶች ቀን በሰላም አደረሰሽ። እንኳን ይሄንን የመሰለ ቸኮሌት ግን የምር የሆነ አንድ ሀሳብ ምንድን ነው ልጆች የሚጮሁት? ፋኖች አይ እንደዛ ታቸው እኛ ተደስተን የለም እንዴ? ይደሰቱ ነው። ማን ነው እንደዚህ ያሰበው? ግን የምር ዋናው አንቺ አትናገሪም? ባለጉዳይ ያው ታዳሚዎች እንኳን ለእናቶች ቀን በሰላም አደረሰሽ ለማለት ያክል በጣም አመሰግናለሁ። አላህ ይስጥልኝ። አላህ ያክብራችሁ። በጣም ያምራል። ምክር ተቀባይ ነኝ። በጣም አመሰግናለሁ። በጣም ታምራለች። ልጅ ነው። በጣም ነው የምታምሪ። ማሻአላ። በዚህ ቀጥይ። እንዴት አሰባችሁ? ማለት እንዴት አሰብሽው? አለባበሷ እኛንም ነው ሰርፕራይዝ ያደረገን። ባይዘው እንዴት አሰብሽ? እንደዚህ ነገ ነው የእናቶች ቀን እና ያው ማለት እንዴት ትዝ አለሽ ብዬ ነው። እኔ አሁን ነገ አስቤ ነበር ለእሷ የሆነ ነገር ነው። እንዴት ቀድመሽ እንዳሰብሽ ይላል። ያው እንደ እናት እንደ ልጅ አይታኝ ስለመከረችኝ ምክሯንም ስለተገበርኩት ደስ እንዲላት ብዬ ያው እንኳን ደስ አለሽ ለማለት እንኳን ለእናቶች ቀን በሰላም አደረሰሽ ለማለት ያክል አሳነሰች ይባላል። እንጀሰሽ ውላ ከቤታችን ቃልንም እንዳትቀር ቃልንም ስራውን ትታ የእናት ነገር አይሆንላትም። ቀር ዘመን በርከቸለ እንዴት ማለት ገርሞኛል። ማሰማ በጣም ደስ ይላል። እኔ ያው እንደዚህ በእናቴ የሚመጣብኝ ሰው በጣም ክፍት ሆኖ ነው የምችል ማዘር የሚመጣ ሰው ክፍት ሆኖ ነውና አመሰግናለሁ። እንዴት ይባላል? አንጀት ለመብላት ነው የወሎ ጥረት ነው። ተሳካ ነው መሰለኝ ነው። ኧረ ቅራለ ስለቀደም ቅራለ እኛም ስለቀደመችን ቅራለን። እኛም አስበን ነበረ ግን አይ ተቀደምን። ወርቅዬ ደስታ ነው ያደረገችኝ። ምክንያቱም አንደኛ የእናቶች ቀን እንደዚህ ማክበሯ ያው እናንተ ጀስት ገባ ፍሬንድ እና አልጠብቅም ነበር አሳገብቶካል። አንደኛ እንደዛ ማክበሯ፣ ሁለተኛ ደግሞ ማዘር ምክር ሰምታ እንደዚህ ለብሳ አምጣቷ በጣም ያምርባታል። ድርብ ደስታው በጣም ያምራል። በጣም እንደዚህ በጣም አምሮብሻል። ኔክስት ማይዝጋ ዛሬ እኛም የእናቶች ቀን ብላ ሊጠራችን ሌላ ነገር ሂጂ ማያዛጋ እኛ የእናቶች ቀን ብላ ሊጠራችን የእናቶች ላመሰግናት እኮ ነው እኮ ተመሰጋገሩ። እኛ የእናቶች ቀንን አክብረን ተሻግረን ከወርቅዬ ጋር ጊዜ አሳልፈን እኛ ልንሄድ ነው አመጣጣችን አይደለ? ሌላም ደግሞ እኮ ሰርፕራይዝ አላት። ምንድን ነው
አይደለ ይንቀለቀላል። ምንድን ነው ንገረኝ። ምን አይ ቪዲዮ ምንድን ነው ንገረኝ። አይ ወደ በኋላ ይደርሳል አይደል? ኬክ ከቆረስን በኋላ ይደርሳል። ታክሲ ናችሁ። ለዚህ ትልቅ ቦታ ደረሰችኝ እናቴ ነችና ከአላህ በታችና በጣም ነው የማመሰግነው። ያው ሳትረሱም ያው እናቱ ዳኒ ኤቢ ሁላችሁም ጀመው እንደዚህ አስባችሁ ስለመጣችሁ ከልብ አመሰግናለሁ። ማያም ደግሞ በጣም ያልጠበቅኩት ነገር ያደረግሽው እኔ የፈለገ ሰው ፍሬንድ ምን የሚሆን ከምንም በላይ ግን እናቴን ያስደሰተ ሰው ነው ሞር በልጬ የማየው ተብዳሽ እና በጣም ትልቅ ሪስፔክት አለኝ። በጣም አመሰግናለሁ ማለት ፈልጋለሁ። ግን እንዴት አሰብሽው? ያው እናቴ አጠገቤ ኖራ እኔን ባስደስታት በጣም ደስ ይለኝ ነበር ሰርፕራይዝ ባደርጋት እና ያው እናቴ አብራኝ አይደለም የምትኖረው እናቴም አባቴም ያው እኔ ብቻዬን ነው ከወንድሞቼ ጋር ኖሮና ላይክ በቃ እነሱ ኖሮ እሷን ባስደስታት በጣም ደስ ይለኝ ነበር። ለዛም ነው ያው ለልጅ አይታኝ መክራኝ ያው እናቴ ብትኖርም እንደዚህ ያሉንም ነበርና ያው በቃ አታስቢው ይቅር እምላለው አወድሻ የፍቅር ተው አብዱ የእናት ነው ዛሬ የእናት ቀን ነው ፍቅር አይደለም ተው ቆይ ማያያዙሽ ስታለቅስ ወደ ፍቅር ገባህ አይደለ ይሄ የእናቶች ቀን እናቶች ቀን ይሄ እዚህ ጋር ፍቅረኛ የለም እሺ ትልቅ ኃላፊነት የጣለችልኝ ምክንያቱም ያው ከዚህ በኋላ እንደ ታላቅ ወንድሟ ሆኜ ኃላፊነት አለብኝ እሷ ከዚህ በኋላ እና ከጎንሽ ላይ ከዚህ በኋላ ማይ እና ማንኛውም ነገር ከጎንሽ ነኝ እና በጣም ነው በጣም ሪስፔክት እና ካሁን በኋላ ኃላፊነት አለብኝ እንጂ ብዬ ነው የማስበው ከልብ እዚሁ ጋር ደግሞ ራሚኔ አንድ የማዘር ስንትም ቢሆንም የፍቅር ነገር አለ። እሺ ላንጎራጎር የፍቅርና ነገሩን ረሳሁትና እና ስላልጠበቅኩ በጣምና እማ ከልብ ለሁሉ ነገር አመሰግናለሁ። ሁሌም የእናቶች ቀን ነው፣ ግን ደግሞ ያው በተለየ መንገድ ዛሬ አክብሬዋለሁ። በጣም ደስ ብሎኛል። እናቴ ከልብ አመሰግናለሁ። በማንኛውም ሰዓት ከጎኔ ስላለሽ ምናምን በቃ በየትኛውም ሰዓት ከጎኔ ስላለሽ ከልብ አመሰግናለሁ። ያው ስላንቺ አውርቼ አልጠግም እና በቃ ታውቂያለሽ ውስጤን ከልብ አመሰግንሻለሁ እና ምንድን ነው የሚባለው? በቃ እወድሻለሁ በጣም እኔም አላህ ያክብርልኝ። ለረሙ ብቻ አይደለም እናትነትሽ ለኛም ነው እናትነትሽ ለኛም ነው የምትመክሪ ለኛም ነው የምታስቢልን ሁሉ ነገር ላይክ እንደ ልጆችሽ አድርገሽ ነው ከረሙ ለይተሽን አታውቂም። እኛም በጣም ነው የምንወድሽ። እንኳን ለእናቶች ቀን በሰላም አደረሰሽ። በጣም 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 የምንወድሽ እናታችን ነሽ። እናመሰግናለን ማሚዬ። እንኳን ለእናቶች ቀን አደረሰሽ። ስላወቅሽ በጣም ደስ ብሎኛል። ቃል ማለት ነው የናታን ጓደኛ ነች። ማሻአላ በጣም ተምራለሽ። ማሚ እንግዲህ እንኳን ለማዘር ስለ ያደረሰሽ። ረሙን ካወኩበት ላለፉት 8 ዓመታት ውስጥ ክፉ ነገር ትሰራም እንደ እናት ሆነሽ ስትመክሪኝ እንድታስተካክኝ ነበረ። እንኳን ለማዘር ስለ ያደረሰሽ። ረሙን የመሰለ ልጅ ደርሶ ሰጥቶሻል። በየጊዜው እንግዲህ ሰርፕራይዝ በሰርፕራይዝ ነው። አሁን ደግሞ ማያም እዚህ እንትን ውስጥ እንግዲህ ወደ መቀላቀል እያለች ነው። ያው አሪፍ ነገር እንጠብቃለን ወደፊት ደግሞ አመሰግናለሁ። የምስጋና ለሰጣችሁ ያው እኔ መናገር የፈለኩትን ተናግሬያለሁ። እንኳን ለእናቶች ቀን በሰላም አደረሰሽ ማሚዬ። አመሰግናለሁ። እንኳን ለእናቶች ቀን በሰላም አደረሰሽ። አንተ ተናገራ ያመጣው ነው ዘፈን ግለጽሽ ባንቺ ኮነው ሰው የሆንኩት
ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አልጠብቅም ክፉ ምላሽ አልቀይረውም አልለውጠውም ለዘላለም ወድሻለው ለዘላለም ይነው ቃሌ በዚች ዓለም አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። ማሚ እንወድሻለን። አይወደዳችሁ አይለያችሁ፣ ፍቅር አላህ ያኑራችሁ። አሜን። በጣም ደስ ብሎኛል። ደስ ይበላችሁ። አሜን። አገርና ዓለም የምትገኙ እናቶች ሁላችሁም ክብር ይገባችኋል። ሁላችሁም የእናቶች ቀን ብያለሁ። ለሁላችሁም ይቆረስ እንግዲህ ቆርሶ ነው ከመቁረሳችን በፊት አይደል? ነገር አለ ማለት እኔ ጉዴን ይቆርጠኛል። ምን አለ አንተ ትናገራለህ ሲል ነገር እኔ ልናገር። ያው ሰሞኑን ለማሚ ዩቲዩብ ቻናል ከፍታለሁ እያልክ ነበር መሰለኝ። እሺ። እና ይሄ ቪዲዮ በማሚ አዲስ ዩቲዩብ ቻናል ነው የሚለቀቀው። እናንተ ሰዎች በዩቲዩብ ቻናል ሰበብ ዘው ብሎ እየገቡ ነው እንግዲህ። አይደለም በጣም አመሰግናለሁ። እንዴ ነው ድርም እየበዛ ነው አይደል? ተደራረበ። እኛ ማድረግ የነበረብን ነገሮች ቀደም ብላ ማያ እያደረገች ነው። ለማዘር በማዘሮች ቀን ለማዘር አካውንት ተከፈተ ነው። አማ አካውንት ከፈትኩልሽ ያልሽ ተከፈተ አካውንት። አመሰግናለሁ። አላህ ይስጥልኝ። አንተ እያለህ እሱ ቀደመችኝ እኔ እኮ ቀዳደመችኝ። እሺ ምን ላድርግ ነው እንግዲህ ተላቀ ምንድነው መልሱ? ተመረቃ እንዴ? አይ ውለታው በዛ ብዬ ነው ግራ ገባኝ። ተደብላ ከልብ እናመሰግናለን ማለት ነው። ምን ይባላል? ውለታሽ በዛ ምን ልበል ታዲያ? ውለታ አይደለም። በጣም አመሰግናለሁ። አላህ ያክብርሽ፣ አላህ ያክብርልኝ። አዎ ቤተሰብ ያው እንደተባለው ለማዘር አካውንት ተከፍቷል። ሁላችሁ ሰብስክራይብ ብትመርጠኝ ሳም በደርስብኝ ሁሌ ታከብረኛለህ። አላህ ያክብርልኝ። በጣም አላህ ይስጥልኝ። የእናት መሀባ የእናት ፍቅር አላህ ይስጥህ። በጀማ ሁሉ ይስጣችሁ። በተለይ እሱ ያው ትንሽ ሁለት ሁሌ ይመጣል እኮ አይቀርም። ማሚ ካለ የእናቱ ለአዎ ከልብ አይ ግን እኔ ግን አሁን አንድ ነገር አሳሰበኝ። አሁን ፎሎወር ብትደርስብኝ ማዘር ሰብስክራይብ አንተን ደግሞ እንደዚህ ለማዘር ስለይና ከብዳል። አይ የበር ቤተሰቦች አንድ ነገር አይቻልም እንደማይቻለው ሰብስክራይብ እኔ ላይ እንዳትደርስ እሷ እንዳትደርስ ግን ያው ከኔ በላይ እሷን ወዷታ ማንም ይወድ ግን ነው ማሚ ነው አዎ ነው። እሺ ሰው ያው ማሚ አካውንት ከፍታለች። ሁላችሁም ሰብስክራይብ አድርጓት። ሁላችሁም ሰብስክራይብ አድርጋችሁ ዝም ብላችሁ ከኔ ጋር ጠጋ ብታደርጓት አሪፍ ነው። እኔ እንኳን ያው አደርሽም ለምን ደርሻለሽ? ደርስ አራደርስ አራታሰች አራ ማስተካከል አንቺ ሰበብ እኮ ነው ሰብስክራይብ ያደረጉት ማሚ። አይ እሱ ከፍ ማድረግ ፈልጌ እኮ ነው። አዎ ልጅ ነው ከፍ የሚደረገው። አዎ ከፍ ማድረግ እና ከመቶ ነው አንተ መቶ ምናምን አትቀባጥር ዝም በል። ያው ስንት እንደምትገባ አናውቅም፣ ግን ሰብስክራይብ አድርጓት ሁላችሁም። ካሁን በኋላ ማሚ ዩቲዩብ ከፍታለች። ሁላችሁም ከልብ አመሰግናለሁ። እዚህ መታችሁ ሁላችሁም ስላከበራችሁኝ በጣም ከልብ አመሰግናለሁ። ሰብስክራይብ አድርጓት የማሚን አካውንት ማይ ከልብ አመሰግናለሁ። በጣም ቴንኪው ያው ብራዘር ዲጄ ቢዲ ላይክ ሼር ሰብስክራይብ ልጇን ትወዳለች አብልጣ ከራሷ የራሴን ሰዓት ሰጠኝ አይደል? የራሱን አልመለሰም ነበር አሁን መለሰ።
የራሱን ሰዓት ነው ወርቄ ወስዶብኝ ነበረ። ዛሬ ቀን መለሰ። ቴንክ ዩ ዳኒ። በኋላ አልኖረም ማክስ በጣም እናመሰግነው አበደዬ። በጣም አሁን ልስፈርበት ነው ጫር ቴንክ ዩ ሶ ማች ቤተሰብ ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ። እንወዳችኋለን። ኬክ አንዱ ቅረሳ አረ ቢላ አስቀምጠው ይችላላት ቴንክ ዩ ሶ ማች ሁላችሁን ከልብ አመሰግናለሁ። በጣም ደስ የሚል ቀን ነበረ። ቀለል ያለች ግን ደግሞ ከበድ ያለች ሀሳብ ይዛችሁ የመጣችሁት እና በጣም ነው የማመሰግነው። እኔ ቃል የለኝም። በጣም ቴንክ ዩ ሶ ማች እና ሁላችሁን ከልብ አመሰግናለሁ። ኤቢዲ ያው እንደዚህ ሞቅ ስላደረግሽኝ ከልብ አመሰግናለሁ። ያው ኤቢን ታውቁታላችሁ። ሁሌ ያው ሰርግ፣ ልደትን ነገር ሞቅ የሚያደርገ ኤቢ ነው። በቃ ከተማውን እየረበሽ ያለ ሰው ነው። ስልክ ቁጥሩን አላስቀምጥም። ለምን መሰለህ? ያስጨንቁታል። ስልክ ቁጥሩ ካስቀምጥኩ ያስጨንቁታል። ሴቶች ነው የሚያስጨንቁት። ስልክ ቁጥሩ ካስቀምጥ ስለሚያስጨንቁት አላስቀምጥም። ግን እሱ ህዝብ ማገልገል እፈልጋለሁ እያለ ነው። ላስቀምጠው? ይቀመጥ። ሰው ይደውልለት ፏፏ ያደርግላቸዋል። በየትኛውም ፕሮግራም ምናምን ኤቢ ፏ ያደርግላቸዋል። እና ያረዳ ልጆች ከልብ አመሰግናለሁ። ኧረ በቃ ታትለቅልቀን ሜሪ ከልብ አመሰግናለሁ። የዛሬ መድኃኒት ይዘልኝ ደግሞ እንዲጀመራችሁ አካውንት ስለተከፈተልሽ ምን ተሰማሽ? ነው ተቃሪም በጣም ደስ ብሎኛል። ያው እንግዲህ ውለታው ከፈጣሪ ነው። ስለዚህ ከዚህ በኋላ ፎሎ ነው። አዎ ስንት ምገኝ ይመስላል? እኔ አላውቅም። የመጀመሪያ ስለሆነ ይሄ ማለት ነው። ታፋሽ መስሪጋ ሌሊ ግምት ነው ግን ለማሚ 100 ሺህ ነው የሚገባት። እኔ መገመት ይከብደኛል። የመጀመሪያ ስለሆነ እንደዚህ አታሳስተኝ። በቃ እናንተ በገመታችሁ አልኩ። እንወዳችኋለን ሁላችሁም። ይሄን ቪዲዮ ጋፊዎችንም እናሳያችሁ ከውጭ ተመልካቾች። የራሜ ፋኖች ናቸው። ይሄ ሚለው ረሚ በልጅነቱ እንዲሁ ነው ሲያፈርስ ያስቸግረው ነበር። አሁን ያየናለ ነው የረሚና አዲስ ነው። ይሄን ቪዲዮ ሰብስክራይብ አድርጋችሁ ደውላንጫዎች ኮሜንት ላይ ገብታችሁ ረሙካንቸው ማን ነው ማሚ ቸኮሌት የረሙ ቸኮሌት ማሚ የሚሉትን ደግሞ ማይ ያሉ ላይክ ያርጉ። ረሙካን ቸኮሌት አረም እዚህ የሚሉት አሁን ምንድነው የሚሉት? ሂርግባናት በማሚ አካውንት ረሙካን ቸኮሌት አረም የሚሉት ምንድነው የሚሉት? ቻናል ስሙን ግን ምን ተባለ? የቸኮሌት እናት የሆነሽ ኮሜንት ላይ የቸኮሌት እናት ብላችሁ ጻፉ። ቸኮሌት ፋሚሊ በቃ አይ ቻናሉ ስም ግን ምን ተባለ? ወሩን ጠይቃታ ማን የረሙ እናት ነው። የረሙ እናት አርላ ይቀየራል እንዴ? ወርልድ ዋይድ ላከል ባመሰግናለሁ። ሁላችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስኪ ከዚህ በኋላ በተከታታይ ነው የምትለቀው ቪዲዮ እና እኔና ማሚ ከዚህ በኋላ ሰብስክራይብ እንፎካከራለን። ሁላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እና በቀጣይ ቪዲዮ እስከምንገናኝ ድረስ የቤቱን ጉድ እንዳለ በቪዲዮ እየወጣሽ የተሰማሽን ነው። አሁን እንደዚህ አይቻልም። ሲኒም ከሰበረ ሙስሊም ሰበረሽ ቪዲዮ እሱን ዳሩልኝ እያልኩ ጨቀጭቃለሁ እንጂ ሌላ አይደለም። ቤት አምሽቶ ሲመጣ አምሽቶ ገባረ ብለሽ ቪዲዮ አየናን ነገር አይነት ጉድ እንደዛ አስባችሁ ነው ለከፈታችሁት? አይ እንደዛ ነው ይቅርብኝ። እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ይሄን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንወዳችኋለን። ኤቢ ቻው ቻው።
አላምናልና ልቤ አላምናልና ተከተላን ስለማሳ ተረተረና አላምናልና ልቤ አላምናልና አላምናልና ተከተላን ስለማሳ